ሰላም ውዶች፣ ዛሬ እስቲ አንድ ጥያቄ ልጠይቃችሁ ከመጽሐፍ ቅዱስ ነው። እግዚአብሔር አምላክ ለሳራ ለምንድን ነው ያልፈቀደው? ለምንድን ነው ሳራን የከለከላት? አብርሃም ወደ ግብጽ በወረደበት ጊዜ ንጉስን ፈርቶ ፈርዖንን ሚስቴ አይደለችም እህቴ ናት ብሎ ለንጉሱ ሚስት እንድትሆነው ሳራን ሰጥቶ ነበር። እግዚአብሔር ደግሞ ሌሊት በህልም ተገለጠና ሚስቱ ናት እህቱ አይደለችም ብሎ ለአብርሃም መልስለት ሳራን ሲለው ፈርዖንም አምጥቶ ለአብርሃም ሳራን መልሶ ነበር። እንዲሁ በተመሳሳይ ደግሞ ወደ አቤሜሌክ ጋር በሄደ ጊዜ አሁንም እህቴ ናት ሚስቴ አይደለችም ብሎ ለአቤሜሌክም ተመሳሳይ እንደ ፈርዖን ሚስት እንድትሆነው ሳራን ሰጠ። አቤሜሌክም አልነካትም ነበርና እግዚአብሔር ለፈርዖን እንደተገለጠለት ለአቤሜሌክም ተገልጦ ሚስቱ ናት እህቱ አይደለችም፣ እንዳትነካት መልሳት ወደ አብርሃም ለአብርሃም ስጣት ሳራን ብሎ ሲነግረው እሱም ሳራን አምጥቶ ለአብርሃም ለምን እንዲያደረክብኝ ብሎ መለሳት። እንትኑ ዝርዝሩ ሰፊ ነው ማለት ብዙም ባይሰፋም የሁለቱ የፈርዖንም የአቤሜሌክንም ልነግራችሁ እችላለሁ። እና አብርሃም ደግሞ ወደ አጋር ሲገባ እግዚአብሔር ለምንድን ነው እንደ ሳራ ተው ያላለው? ለምንድን ነው ያልከለከለው? ለምንድን ዝም ያለው? መልሳችሁን በኮሜንት ላይ እጠብቃለሁ። ባይ። እወዳችኋለሁ።